ሆነ ፖለቲካ ውስጥ ሆነ ያጠፋው የምትላቸው ተናገር፣ መብት አለ። ብቻ አንተንም የመስለው ወይ ገጣሚው ኦሮሞ እያለ የሚገጥመው ገመቹ ነው። እሺ ቀጥል። አሁን ጥፋቶቹን ጥፋትን በመጀመሪያ ከፖለቲካ ሳትወጣና ከፖለቲካ ከወጣ በኋላ ሳትወጣ ኦሮሞ እያለ ማለት ማን አማራ እያለ ከፖለቲካ ሳትወጣ አንተ ግን እንደ አፈ ላይ ይሄ ነው እንደ የተከተበው አማራው የምሬን ሶስት ጥፋቶች ልንገር። ይሄንን ቶ ትላንትም አማራ ነኝ፣ ዛሬም አማራ ነኝ፣ ወደፊትም አማራ ነኝ። ማንነት ተፈልገን የተፈጠርበት ሳይሆን ፈጣሪ የሰጠን ነው። እሺ ቀጥል። ይሁን ችግር የለውም። አንደኛ ወሎን የኦሮሞ መሆኑን አስረግጠህ ወጣህ። አንደኛውና ዋናው ሁሴን ይህን ሰውዬ የምር እኔ ልለቅለው ነው። መጥፎ ነገር ያናግርናል። አሁን አንተ ከፖለቲካ ቆምናል። ደግ አድርገዋል እንጂ ስቦ እኮ ሊያስገባ ነው እኮ የሚፈልገው። ሌላ ነገር ሊያናግርን እኮ ነው። ሱሪ እንጂ እውነት ሱሪው እንጂ ለእውነት ሱሪውን አይተው ማን አስገባ? ቆይ ስናይ የሚባል አቀራቃሪ አስገባው ይላል። ምክንያቱም የእሱ ሀሳብ ደጋፊ ነው ማለት እኮ ነው። ይኸው ጅቦ ይህን ሰውዬ ስርዓት አድርግ በለው። አሁን ቆይ እስኪ አሁንማ ትላንትና የሆነ ነገር ሰምቻለሁ። አይገባም ነበረ። ማን ነው እንትናን ነው አያው እንዲህ የሚለው ጥያቄ ጠይቃኝ ነበር። ማንኛው እንድኬ ወይ ምን ነበር ያልሽኝ? አማራ ነው ደም የሚለው ሳይሆን አይደለም መጥፎ እኮ አላልኩህም። እኖ ወጣካል በቃ ስትለው ለምን እንደዚህ አልከው ነው